በነገራችን ላይ የጌታ የመጀመሪያ ቁስል ይሁዳ መሳም ነው። ከሚስማር በላይ የሚያመው የምትወጂው ሰው ክዶ ሲጠቁምብሽ ከማየት በላይ ምን የሚከብድ ነገር አለ? እና የመጀመሪያው ችንካር የክርስቶስ ከጎኑን ከወጋው ሰውዬ ጦር በላይ የይሁዳ መሳም አሞታል ይላሉ አንድ ባለቅኔ ነው። እኔ በጣም የሚገርመው መጥቶ ደግሞ እግሩን ይታጠብ ጌታ ሲያጥበው ታጥቧል። ብሩን ጨርሶ ነው ጌታ ጎንሶ እግሩን አጠበው። ምን አይነት ትዕግስት ያውቃል። አጎንብሶ እግሩን አጠበው። ከዛ ከእናንተ መሃል አንዱ አሳልፎ ይሰጠኛል ሲላቸው የመጣው ሐዋርያት እኔ ሆነን አሳልፈ ይሰጥ እኔ ሆነን ሲሉ ይሁዳ እኔ ሆነን ብሏል። አብሮ ጠይቋል። እና የክርስቶስ ትዕግስት በጣም የሚደንቅ እና ተሸከመው 3 ዓመት ቅዱስ ዮሐንስ አፈወርቅ የተባለ አባት ሚላ አሳ አጥማጆች ረጅም ሰዓት ቀኑ ሙሉ ሲያጠምዱ ውለው 1 ሰዓት እየቀራቸው አንዷንም ሰዓት እስከ መጨረሻ መረባቸውን አጥምደው ይጠብቃሉ ከገባ አሳ። ክርስቶስ የይሁዳን ነፍስ ወደሱ ለመማረክ 3 ዓመት ሙሉ መረቡን ዘግቶ ጠበቀው። ይሁዳ ከጌታ ያገኘው የመጨረሻ ነገር ምንድነው? በፍቅር ነው። ወዳጅ ሆይ መጣህ ነው ያለው። ወዳጅ ሆይ መጣህ ብሎ በፍቅር ነው የሳመው። የመጨረሻ ደግሞ እግሩን አጥቦ ነው የተሰናው። በእነዚህ እግሮች ሄዶ እኮ አሳልፎ እንደሚሰጡ ያውቃል። ግን አለመታደል ነው። አንተ በበረሃ ነፋስ የጠፋ ሻማ ሆይ አባቶቻችን ስለ ይሁዳ የደረሱት ጸሎት ይገርማል። ከሐዋርያት ይልቅ የሮማውያን ወታደሮችን ማህበር መረጥክን? ምን ጎሎብህ ነው ብለው እና የሚታዘንለት ሰው ነው። ነገራችን ላይ ስለ ይሁዳ አይደለም ቤተክርስቲያን እያወራች ያለችው። በእኛ መሃል ወዳጆቻቸውን ለሚከዱ ሰዎች በክፉ ቀን በጎደለበት ሰው በጠላው ቀን ከሃዲ መሆን እንዴት እንደሚያስጠላ በይሁዳ